ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክብር ለእግዚአብሔር፣ ክብር ለእግዚአብሔር፣ ክብር ለእግዚአብሔር ከአጽናፍ እስከ አጽናፍ ከምድር እስከ አርያም ለእሱ ይሁን። ዛሬ ስለ ቅድስት አርሴማ ተአምራት፣ ስለ ቅድስት አርሴማ ታላቅነት ልነግራችሁ ተገኝቻለሁና እባካችሁ ሁላችሁም በጥሞና እንድታዳምጡኝ እጋብዛችኋለሁ። ሰማዕቷ ቅድስት አርሴማ ሳይገባን እንዲገባን አድርጋ በፊት ለፊቷ አቁማ ድንቅ ተአምራትን አድርጋ ከሕማማችን፣ ከደዌያችን፣ ከርኩስ መንፈስ እንዲሁም ከዓለም ኃጢአት ሁሉ አሽሽታ ለዚህ አብቅታናለች። ለዚህ ምስክር የሆኑ ዘንድ እህት ወንድሞቼ እንዲሁም ከራሴ ጀምሮ ብዙ ያደረገችልን ተአምሮች አሉ። ከኋላ የምትመለከቷት ሰማዕቷ ቅድስት አርሴማ የምታውቋት ታውቋታላችሁ። የማታውቋት ደግሞ እናታችን ብጽዕት ቅድስት አርሴማ ናት። ሕዝበ ክርስቲያንም ሁላችሁም ስሙ። ቅድስት አርሴማ በመጀመሪያ ለእኔ ብዙ ነገር አድርጋልኛለች። ለምሳሌ ከራሴ ልጀምርና ከዛም ወደ እህቶቼ አስተላልፋለሁ። ስሜ የመጽሐፍ ስሜ ኃይለ ገብርኤል እባላለሁ። እናቴ ቅድስት አርሴማ በገዳሟ የመጣሁትኝ በአጋጣሚ ነው። በአጋጣሚ ማለት በድንገት ዘመድ ታሞ እነሱ ለመጠየቅ በሄድኩ ጊዜ ነው የገባሁትኝ። በአመት 3-4 የተለያዩ በሽታዎች አዲስ በሽታ እየተባልኩኝ ሐኪም ቤት ሄዳለሁ። ከልጅነት ጀምሮ ደም ማነስ ነው እየተባልኩኝ እያዞረኝ ጊዜ እየጠበቀ እስከመጣል ደረጃ እያደረሰኝ ነበረ። ነገር ግን እናቴ ቅድስት አርሴማ የሁላ ነገር ሲሆን ትመለከት ነበርና ጨጓራ ተብዬ ከንፈሬስ ከመላላት በዓለም ስራ ገብቼ በተለያዩ ሱሶች እስከመጠመድ ገና በልጅነቴ ተስፋ እስከመቁረጥ ደርሼ ነበር። ነገር ግን እናቴ ቅድስት አርሴማ ይህን ወጣት ለማዳን ቃል ኪዳን ተሰጥቷታልና ቃል ኪዳኗ መሰረት ወደ ደጇ ጠራችኝ። ከዛም እንደምትመለከቱኝ ቆሜ እንኳን ይታያል ተብሎ አይገመትም ነበረ። ነገር ግን ጸበሏ በገባው ጊዜ ጥቂትም ሳልቆይ በውስጤ እየረበሹኝ የነበሩ ኃይለ አጋንንቶች በሙሉ ቅድስት አርሴማ ስነ ስዕል ፊት በቆሙ ጊዜ ጉልበታቸው ተብረከረከ፣ አቅማቸውም ተዳከመና ዳግመኛም የነበሩብኝ በሽታዎች ጠቅላላ ከላይ ላይ ወረዱልኝ። በቀን ጨጓራ የተቃጠለ ሐኪም ቤት መድኃኒት ነው የተባልኩኝ በሶ፣ መድኃኒት ነው የተባልኩኝ ወተት፣ በባህል ሕክምና እየተባልኩኝ የማያደርገው ነገር አልነበረም። ነገር ግን እናቴ ቅድስት አርሴማ ከ8 አይነት በላይ አጋንንት ኃይልንና እነዚህን በሽታዎች ነቅላልኛለች። በአሁን ሰዓት ፍጹም ጤነኛ ነኝ። ለዶክተሮች ለአዋቂዎች ያልተቻላቸው ለቅድስት አርሴማ ተችሏት ለምስክርነቷን ለመናገር በቅቻለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ቤተሰቦች እንደምን አላችሁ? ስሜ አስካለ ስላሴ ይባላል። አርሴማዬ ካደረገችልኝ ታምር ለእናንተ እንዳደርስ እዚህ ቦታ እድሉ ስለተሰጠኝ ለእሷ ክብር ምስጋና ይገባታል። እኔ አገር ውስጥ አልነበረም የምኖረው። እዛ የምኖርበት ሀገር በጣም ታምሜ ነበረ። በአንዴ 3 በሽታ ነበር ድንገት የታመምኩት። እሱንም ታይፎይድ፣ ኩላሊት ኢንፌክሽን እና ወባ ብለውኝ ስራ መስራት ሁሉ አቅቶኝ ከስራ አቋርጬ ወጥቼ ለብዙ ቀን ታምሜ ነበር። በዛ ላይ በጣም ይጨንቀኝ ነበር። ከቤተሰቦቼ ጋር እንዳልገናኝ ብዙ ችግሮች ነበሩብኝ። ከዛ ሀገር ወደ አዲስ አበባ መጣሁኝ። ከዛ ወደ አስኮ አካባቢ የአርሴማ ጸበል አለ ሲባል ሰማሁኝና ወደ እጇ መጣሁኝና ጸበል መጠመቅ ጀመርኩኝ።
ይኸው አላሳፈረችኝም እናቴ አርሴማ። ከበሽታዬ ተፈውሼ ከብዙ ችግሮች ድኜ ነጻ ሆኜ ከማውቀውም ከማላውቀውም ብቻ ብዙ ችግሮች ነበሩብኝ። በጣም ይጨንቀኝ ነበር። ሰውነቴ እንዲቀንስ፣ ስራ መስራት እንዳልችል እና አርሴምዬ ብቻ ብዙ ታምሮችን ሰርታልኛለች ከምነግረው በላይ። ለእኔ የተራዳችኝ አርሴማ ለእናንተም ትራዳችሁ፣ ችግሮቻችሁን ትፍታላችሁ። ክብር ምስጋና ለአርሴማ፣ እናት ቅድስት አርሴማ። አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜ ወለተ ሰንበት ይባላል። ስለ ሰማዕቷ ስለ ቅድስት አርሴማ የሚመሰክረው ነገር ቢኖር በተለያየ በሽታ ተሰቃይ ነበር። እነሱም ያው በጥቂቱ ነው አርሴማ ያደረገችልኝ ነገር ለመመስከር ጊዜና ሰዓት ባይበቃኝም የምናገረው ነገር ቢኖር አለርጂ እየተባለ እንደ አስም ያፍነኝ ነበረ። ሌላው ደግሞ ማይግሬን ተብሎ በዚህ በግማሽ በኩል ይዞኝ ከስራ ቦታ ሁሉ ጓደኞቼ ቤት ድረስ ይዘውኝ የሚመጡበት ጊዜ ነበረ። ታይፈስ ታይፎይድ እየተባለ በተለያየ ጊዜ ደግሞ ደም ማነስ ተብሎ በየሐኪም ቤት እመላለስ ነበር። ክብር ለሰማዕቷ ለቅድስት አርሴማ ይሁንና ብዙ መናፍስት ያስቸግሩኝ ነበር። ስራ እንዳልሰራ ጤንነቴን ያወከኝ ነበር። ቤተሰቦቼ ውስጥም ሰላም እንዳይኖር እናቴንም ያማት ነበር። ስለዚህ ሰማዕቷ ቅድስት አርሴማ ልዩ ቦታ አወላ አካባቢ የሚባል የጫካ አርሴማ የምትባል አርሴማ አለች። እዛ መጥቼ ጸበሏን ጠጥቼ እምነቷን ተቀብቼ ከእነዚህ ሁሉ በሽታዎች ተፈውሻለሁ። ለእኔ የደረሰች ሰማዕቷ ቅድስት አርሴማ ለሁላችሁም ትድረስ። ለሰማዕቷ ለቅድስት አርሴማ ነው። አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስመ ክርስትናዬ ፍቅርተ ሥላሴ ይባላል። አርሴምዬ ለእኔ ያደረገችልኝ ትልቅ ተአምር ልጄ ቆርቆር ነበረበት፣ የሳምባ ምች ነበረበት። እኔ ደግሞ ራስ ምታት ነበረብኝ። ልጄን ብዙ ሐኪም ቤት በጣም ብዙ ሐኪም ቤት አመላልሼ መፍትሄ ያልተገኘለትም ነበረ። አርሴምዬ ጸበል ይዤ መጥቼ ቆርቆሩም የሳምባ ምቹን ተሽሎታል። ለእሷ ክብር ምስጋና ይግባት። እኔም ራስ ምታቴ ተሽሎኛል፣ እንደ ድሮ አያመኝም። አይኔን መግለጥ ሁሉ ነበር የሚያቅተኝ። ለእሷ ክብር ምስጋና ይግባት። ብዙ ነገር አድርጋልኛለች። የልቤን ነገር ሁሉ ሰጥታኛለች። በቤተሰቦቼ ብዙ ለውጥ አሳይታልኛለች። ስለዚህ ለእሷም ክብር ምስጋና ይግባት። ለእኔ ያደረገችልኝ ትልቅ ተአምር ለሕዝበ ክርስቲያን ታደርግ። ክብር ምስጋና ይግባት። አመሰግናለሁ። መጽሐፍ ስሜ ክብርተ መስቀል እባላለሁ። እኔ ሰማዕቷ ቅድስት አርሴማ ከብዙ በጥቂት ያደረገችልኝ ታምር ሰው ቤት ነበረ የምሰራው። ከሰው ቤት ራሴን ሳላቅ ቤትን ትቼው ወጥቼ ነበረ። እሷ በቸርነቷ ወደ ደጇ አምጥታ ከብዙ አጋንንት አላቃኝ። ስራ መስራት አልችልም ነበረ። ስራ መስራት እፈልጋለሁ። እንደገና ስራ እንድሰራ አድርጋኛለች። ለኔ በቃ ከብዙ አጋንንት አላቃኛለች። ለኔ ደረሰች ማለት ለእናንተ ትድረስልሽ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያ ስሜ ወለተ ጊዮርጊስ ይባላል። እኔ የምማረው መቀሌ ዩኒቨርሲቲ አንደኛ ዓመት ኤሌክትሪካል ኢንጂነሪንግ ተማሪ ነኝ። እናም ትምህርቴን እየተማርኩ እያለ ክላስ ውስጥ ሆኜ እወድቃለሁ፣ እየተራመድኩ መንገድ ላይ እወድቃለሁ። ብቻ በየቦታው እያዞረ ይጥለኛል፣ ከብረት ጋር ያጋጨኛል። ብቻ በጣም እየተሰቃዩ እያለ ሆስፒታል ይዘውኝ ሄዱ። ከዛም ልብ ድካም ተባልኩኝ። አሁንም ድጋሚ ወደኩኝ። አሁን እንደገና ሲል ግፊት አሉኝ። ደግሞ እንደገና ሄድኩኝ። አሁን ሲሄድ ደም ማነስ ተባልኩኝ። አሁን እንደዛም ተብዬ መድኃኒት ሰጡኝ፣ አላሻለኝም። በመጨረሻ ግን ዶክተሮቹ ልብሽ ቀልጣለች፣ የመጨረሻ ደረጃ ላይ ስለደረሰች ልብሽ ኦፕሬሽን መሰራት አለበት፣ መቀየር አለባት ተባልኩኝ። እናም ለእረፍት ወደ አዲስ አበባ በመጣሁበት ሰዓት አርሴማ አለች፣ ወደ አስኮ አርሴማ ጸበል ስላለች እዛ ሄደሽ ተጠመቂ ያሉኝ። መጣሁ። እንደተጠመኩ የመጀመሪያ ቀን እንደተጠመኩኝ ወደኩኝ ቤቴ ሄጄ። ከዛ በኋላ ጸበሉን ያለማቋረጥ በተከታታይ ስጠመቅ ተደብቆ የነበረው አጋንንት
በልብ እያሳበበ በደም ማነስ እያሳበበ ውስጥ ላይ ግን ተደብቆ የነበር ልቤ ላይ ተቀምጦ የነበር ቡዳ አጋንንት መተት ነበሩ። እነዚህ ሁሉ ቅድስት አርሴማ ስሟ ከፍ ያለና የተመሰገነ ይሁን በቃ አድናኛለች። አሁን ላይ ምንም አይነት በሽታ የለብኝም፣ አይጥለኝም፣ ምን አይለኝም። ሰማዕቷ ስሟ ለዘላለም የተመሰገነ ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የመጽሐፍ ስሜ ወልደ ጊዮርጊስ ይባላል። እናም የሰማዕቷን ክብር ምስጋና ለማውራት ነበር ፊቷ የቆምኩት። ለዚህም በጨጓራ በጣም ያሰቃኝ ነበር። እንደገናም አዙሪት ይዞኝ ነበረ። በጣም ታመም ነበር። ሐኪም ቤት ሄጄ መፍትሄ የለኝም ነበረ። ግን አንድ ዕለት ከጓደኞቼ ጋር አንድ ላይ ወደ ጸበል እንሂድ ብሎኝ ወደ አወል ያለው ጸበል ይዘውኝ መጥተው ሰማዕቷ ቅድስት አርሴማ ነው ብሎኝ አስገብተውኝ ተጠምቄ ጸበሏን ጠጥቼ እምነቷን ተቀብቼ ድኛለሁ። ሁሉም ነገር ተሳክቶልኝ ይኸው ለምስክርነት በቅቻለሁ። የኦርቶዶክስ እምነት ተከታዮች እስካሁን ያያችሁት የእህቶቼን የወንድሞቼን እናታችን ቅድስት ብጽዕት ቅድስት አርሴማ ያደረገችው ተአምር ሁሉ ሰምታችኋል። ሰምታችሁ እንዳትቀሩ ደጇ ላይ መጣችሁ ደጇ ተማጸኑ። ለዓለም የማይቻል ለእግዚአብሔር ይቻላልና የእግዚአብሔር ባለሟል ቅድስት አርሴማ ተአምር ሰርታለች። ክብር ለእሷ ይሁን፣ ክብር ለዘላለም ለእሷ ይሁን፣ ክብር ለቅድስት አርሴማ አምላክ ይሁን። እናታችን ቅድስት አርሴማ እንግዲህ እንደሰማችሁት ነው። ከኔ ጀምሮ አሁን ያየነው በጥቂቱ ነው። በእውነት የእሷ ቢነገር አያልቅም። በእውነት ቅድስት አርሴማ ስለኛ ድነት ዘወትር ከአምላክ ትለምናለች። ማናችንም ብንሆን መተን ብንለምናት አታሳፍረንም። እሷ የሁሉ እናት ነችና ይህንን የተመለከታችሁ በሙሉ እናታችን ቅድስት አርሴማን እናክብራት። ለምትውልበት በወር በስድስት ቀን ስሟን እናስብ። ባለችበት ደጇን ሄደን እንማፀን። ካለበት ችግር በሰማይም በምድርም የሚጠቅመን ነገር ታደርግልናለችና እስካሁን ሰዓት ላቆየን ይህን ነገር ታምር ለመናገር ያበቃል የልዑል ባሕርይ እግዚአብሔር ስም የተመሰገነ ይሁን። ሰማዕቷ ቅድስት አርሴማን የፈጠረ እግዚአብሔር እውነት ክብር ለእሱ ይሁን። እናታችን የድንግል ማርያም አማላጅነቷ አይለየን። ቅድስት አርሴማን የሰጠን ልዑል እግዚአብሔር ባሕርይ የተመሰገነ ይሁን። የፍቅር ባለቤት የሰላም ንጉሥ ሰላም ይስጠን፣ ሰላምን ያብዛልን። ለሀገራችን ለኢትዮጵያ እንድናለም ሰላምን ይስጥልን። እኛን የተቸገረውን እንዳሰበች የተቸገሩትን የተራቡትን የተጠሙትን በጎዳናም ላሉ በሆስፒታል ላሉት ሁሉ ምሕረትን ትስጥልን። የታሰሩትን ታስፈታልን። በኃጢአት ወድቀው ላሉትም ሁሉ ከኃጢአታቸው ታንሳቸው።